እንግዲህ በቆይታዬ መንጎራዴት ከሆዱ ይወጣለት አለ። እባብ ከነነፍሱ ከሆዱ ይወጣለት ሰው አለ። አረንጓዴ በጣም ቢጫና አረንጓዴ ከሆዱ ውስጥ ትላትሎች ሲወጡ እነኝን ለማየት ባይኔ በአካል አይቻለሁኝ። እና ስቅላየ ማርያም ለማንኛውም መታችሁ በአካል ስታዩና የራሳችሁን ችግር ስትረዱ ከዛም በኋላ ራሳችሁ ላይ ያለባችሁን ችግር ቋጥሮ ስፈታላችሁ እንደኔ ደግሞ ቆማችሁ ልትመሰክሩ ትችላላችሁ። ከአርሲ ስሬ ነው የመጣሁት። ስቅላየ ማርያም ዝናዋንና አጀበቷን ሰምቼ ነው የመጣሁት። በእውነት ስቅላየ ማርያም ታምር ነው። መጥቶ ማየት ትልቅ ቋጥሮ የምትፈታ ብዙ ቋጥሮ ያለብኝን ቋጥሮን ብዙ ፈታልኛለች ስቅላየ ማርያም። በዋሻዋም ብዙ ተአምር አይቻለሁኝ። ዋሻዋ የተለየ ታምረኛ ዋሻ ነው ያላት። በውስጡ አለመሽለት የሚያቅት አደጋ ያለው በእውነት ንጹሃኖች መጥተው በውስጡ የሚሾልኩበት ነው እንጂ ኃጢያኖችን በጣም በኃይለኝነት የምትፈታተን ናትና እሷ ያልፈቀደችውና ያልወደደችው ታምራት እዚህ ጋር ሰውም ቢሆን መቶ መርገጥ አይችልምና መቤታችን መታችሁ የተጨነቃችሁ እንደኔ ጉዳያችሁን ባካችሁን ቋጠሯችሁን መታችሁ በስቅላየ ማርያም ጉዳያችሁን ቋጠሯችሁን ትፍታላችሁ እንድትፈታላችሁ ስል በኦርቶዶክስ ሃይማኖትነት ያስተላልፋለሁ። በሱባኤ ውስጥ ገብቼ 7 ቀን ተጠቅሜያለሁ። በ7 ቀን ውስጥ ምንም አይነት አንድ ረሃብ ሳይመጣብኝ ጥም ሳይመጣብኝ ምንም አይነት ችግር ሳላይ የራሴን ራእይ ያሳየችኝን ራእይ ፍጻሜው ሳያልቅ ማውራት አልፈቅድምና ብዙ ፍጻሜ ልታሳየኝ የፈለገች ነችና ፍጻሜውን ሲያሳምርልኝ የበለጠ መጥቼ ስቅላየ ደጅ ቆሜ ቃሏን እናገር ፈልጋለሁኝና ጉዟችን ከአዲስ አበባ ነው የተነሳነው። እንኳን ከአዲስ ስሬ ነው የተነሳሁት። ከአዲስ አበባ ከነስተን ስቅላየ ማርያም ምንም ሳይያለ ምንም ችግር ቦታው ድረስ ነው የምታደርሰን ስቅላየ ማርያም። ከቦታው ላይ ጸበል አለ። ጸበሉ አባቶች ይባርካሉ። የተባረከ ጸበል ለመጀመሪያ ጊዜ እንቀምሳለን። ከዛ በኋላ ወደ ዋሻ ይገባል። ጸበል እንጠቀማለን። በማግስቱ ጥሩ ጸበል አላት። የተሰራ የጸበል ቦታ የተመቻቸ የጸበል ቦታ አላት። አዳራሽ ማረፊያ ቆንጆ አዳራሽ ቦታ አላት እና ያላት የስቅላየ ማርያም ታምር በእኔ አንደበት ተገልጾ ስለማይችል እሷ ትግለጸው። እኔ በእውነት ይችላል ባጭሩ ነው የምገልጽላችሁ።